السلام عليكم ورحمة الله وبركاته አሁን የምናየው ኡሁድ ተራራ ላይ የሚገኝ ሸቁል ሚህራስ የተባለ ትንሽዬ ዋሻ ነው። ነብዩ አለይሂ ሰላቱ ወሰለም ከኡሁድ ጦርነት በኋላ እዚህ ተራራ ላይ ወጣው ነበር ከሷሐቦች ጋር ማለት ነው። ባለፈው ጊዜ አይተናል። ነብዩ አለይሂ ሰላቱ ወሰለም በኡሁድ ጦርነት ጊዜ ጀበል ሩማት ወይንም የቀስተኞች ተራራ ላይ ያስቀመጧቸው እነዛ ሷሐበቶች ባይወርዱ ኖሮ ነብዩ ያሸነፉ ነበር። እሳቸው ባስቀመጡት ስትራቴጂ ሄደው ቢሆን ኖሮ ያሸንፉ ነበር። እነዛ ሷሐበቶች የነብዩን አለይሂ ሰላቱ ወሰላም ትእዛዝ የጣሱ ሷሐበቶች ሲወርዱ ነበር ነብዩ ላይ ብዙ ጉዳት የደረሰው የነበረው። ነብዩ በዛ ሰዓት ነበረ ካፊሮች ወይንም ሙሽሪኮች እሳቸውን ለመግደል ብዙ ጥረትን አድርገዋል። ጥርሳቸውን ሸርፈዋል፣ ከንፈራቸውን በስተዋል፣ እንደዛውም ግንባራቸው በሰይፍ ተመቶ ነበር፣ ጀርባቸው በሰይፍ ተመቶ ነበር፣ ሲወድቁ ጉልበታቸው ደምቶ ነበር። ነብዩ አለይሂ ሰላቱ ወሰላም ካፊሮች እሳቸውን ለመግደል ብዙ ጥረትን አድርገዋል። ብዙ ሷሐበቶች ነብዩን አለይሂ ሰላቱ ወሰላም ለማዳን ራሳቸውን ሰውተው ነበር። ወደዚህ ሸቅ ስንመለስ ወይንም ወደዚህ ትንሽ የዋሻ ሚህራስ ወደ ተሰኘው ዋሻ ስንመለስ ነብዩ አለይሂ ሰላቱ ወሰላም ያ ሁሉ ጉዳት ደርሶባቸው ወደዚህ ዋሻ በሚመጡበት ጊዜ ከታች ወደ ላይ መውጣት አልቻሉም ነበር ብዙ ጉዳት ስለደረሰባቸው። ጦልሃ ኢብኑ ዑበይድላህ የተባለ አንድ ሷሐቢ ጀርባው ላይ ነብዩን በማድረግ እዚህ ዋሻ እንዲገቡ አድርጓቸዋል። ሷሐበቶችም ሌሎችም ሷሐበቶች እዚህ ነበሩ። አንዳንድ ዑለማዎች እንደሚሉት ከዚህ ዋሻ በላይ ከጀበል ኡሁድ የሚወርድ ውሃ ነበር። ነብዩ ፊታቸው በጣም ሲደማ ስለነበር በዛ ውሃ ፊታቸውን ታጥበዋል ይላሉ አንዳንድ ዑለማዎች። ነብዩ እዚህ ዋሻ ውስጥ ደማቸው ፈሷል ማለት ነው። ሷሐበቶችም እዚህ ውስጥ ነበሩ። የሚገኘው ጀበል አልኡሁድ ኡሁድ ተራራ ላይ ነው የሚገኘው። ነብዩ አለይሂ ሰላቱ ወሰላም ሙሽሪኮች ወደ መካ ከተመለሱ በኋላ ከዚህ ተራራ ስር የሰገዱበት መስጂድ አለ። ነብዩና ሷሐበቶች በጣም ከመጎዳታቸው የተነሳ ቁጭ ብለው ነበር የሰገዱት ይላሉ። እናም አላሁ ሱብሓነሁ ወተዓላ ስለዚህ ቦታ ቁርአን አያ አውርዷል። የመስጂዱም ስም መስጂድ አልፈስህ ወይንም መስጂድ ኡሁድ ይባላል ማለት ነው። እናም ነብዩ አለይሂ ሰላቱ ወሰላም እዚህ ሸቅ ውስጥ ሸቀል ሚህራስ እዚህ ዋሻ ውስጥ ነበሩ ከኡሁድ ጦርነት በኋላ ማለት ነው። ሌሎችንም ቦታዎች እናያለን መዲና ውስጥ ኢንሻአላሁ ተዓላ። ሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ።